ፈጣሪ እንግዲህ ልጆች አላት በጣም የሚያማምሩ እነሱንም አላህ ያሳድግልሽ በሏት። ሁላችሁም እዚህ ውስጥ ያላችሁ 700 ምናምን ሰው ፎሎ አድርጉልኝ ፕሊስ። እና 50,000 ብር ያሁን እዚህ አስገባለሁ ብላለች እና እስቲው እዚሁ አዳምጧት እስቲ። ሰላም ወንድም ካሌድ እንዴት ናችሁ? ሰላም አመሻችሁ። ሰላም እንዴት ናችሁ? ሰላም ነው። አላወቅኩም ነበረ ገና አሁን ነው ያየሁትና እሷም እግዚአብሔር መወጫጫውን ይስጣት። እኔም እንግዲህ አጋጣሚ ቀን የሚሆኑ እኔ እንጃ ወንድም ካሊድ ታውቀው አላውቅም፣ ግን እነ ሻማሬ ወደዚህ ወደ አማራ ክልል እያሰባሰብን ነው ስላሉ አጋጣሚ ወደዛም ዛሬ ላይቭ እንገባለን ብለውኝ ነበር። እሱ መስሎኝ ነበር የገባሁት። ያም ሆነ ለእነሱም ነገር እነሱ ጋር እንትን ስለምል ነው አሁን ያለኝ አቅሜ የላኮት። እሷም እግዚአብሔር ፈጣሪውን ይርዳት፣ እናንተንም ደግሞ እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። ብዙም ሌላ ቦታ ነኝ ያለሁ ወንድም ካሊድ ወጥቻለሁ፣ እዚህ አዲስ አበባ አይደለሁም እና ለዛ ነው ብዙም ማውራት አልቻልኩም። በጣም ነው የማመሰግነው ግን አክብራችሁ ስለቀረባችሁ። 50,000 ብር ቃል ገብታልናለች። 50,000 ብር ጠዋት አስገባለሁኝ። በደንብ ዱዓ አርጉላት። በደንብ ለዚች እህታችን በወር እስከ 300 ከ400 ሺህ ብር በላይ ነው በየእርዳታው ላይ የምታደርገው እና ሮዚ በጣም ለእኛ እንደ ትልቅ እንደ ቤተሰብም ናት እና አመስግኑልኝ። ቤታችን ሮዚ ቤታችንን እንኳን በሰላም ተቀላቀልሽ። ያው እንግዲህ ብዙ ሜሴጆች ከዚህ ጊዜ በኋላ ይደርሱሻል። ችግር ይላሉ እንደዚሁም የሚያጭበረብሩም ስለሚመጡ አካውንትሽን ፕራይቬት ብታደርጊው ጥሩ ነው። ደህንነታችሁን መጠበቅ ስላለብን ማለት ነው። ብዙ ሰዎች መልካም ስታደርጉ ሁሉም ተረባርቦ እንትን የሚልበት አካሄድ ተስፋ እንዳያስቆርጥሽ ከወዲሁ ያለውን ልምድ ልንገርሽ ብዬ ነው። ከዛ ውጪ በምትሰጪው ነገር ፈጣሪ ቤተሰብሽን ይጠብቅልሽ፣ ከመከራ ሁሉ ይጠብቅሽ፣ ልጆችሽን በሞገስ ይባርክልሽ፣ ትዳርሽን ህይወትሽን ሁሉ ፈጣሪ ያስተካክልልሽ። በሰጠሽው እጥፍ የምትሰጪ ሁልጊዜ ሰጪ እንጂ ፈጣሪ ያደርግሽ። ስራሽ የሚሳካልሽ፣ አጠገብሽ ያሉትም በአካባቢሽም ሰላም ብቻ የሆነ ስቀሽ ምትኖሪ ፈጣሪ ያደርግሽ። ለቸገሩት እንደዚሁም ለእህታችን እንደደረሽ ላንቺም ችግር ሳያይሽ ፈጣሪ በደስታ የምትኖሪበትን ሁሉ ያመቻችልሽ። እግዚአብሔር ይስጥልን፣ ከልብ እናመሰግናለን። አሜን። አመሰግናለሁ። እኔ እሺ፣ ሰላም እደሩልኝ። አመሰግናለሁ። ሳቶቼ አንድ አይመኒታ ያው ዱዓው በጣም ሰፊ ስለሆነ ነው እና ከዚህ በኋላ በነገራችን ላይ ተስፍሽ ልክ አሁን እዚሁ 50,000 አስገብታ በቀን እንደገና ደግሞ የምታየው ነገር ሰው በቀን እንዴት 4-5 ጊዜ ይሰጣል እና አንዳንዴ ያስደነግጠኛል ደግነቷ። እና እዚህ ያላችሁ 780 ሰው ሙሉ ሮዚን እያያችሁ ከዙዙ በላይ ናት። ሁላችሁም ፎሎ አድርጓት። ብዙ ጊዜ ያው ስለ ልጅ አትታይም፣ እሷ ልጆቿ ነው የሚታዩት እና አንድ አይነትም ሰዎች ሳይታይ ደግሞ የሚያደርግ ህዝብ ደግ ልብ ነው ያላት እና ፈጣሪ እንግዲህ ይጨምርላት። አይመኒታ በደንብ እስቲ ያንተ ዱዓ ደግሞ። ብስሚላህ ወሰላቱ ወሰላሙ አላ ነቢይና ሙሐመድ ወአላ አሊሂ ወሰሕቢሂ ወሰለም። የልጆች እዚህ ዓለም ያሉት የልጆች ሁሉ እናት አላህ ያድርግሽ። አላህ አንቺ የምታሳድጊው የምትናገሪው ይሆናል የምትዩ ልጆች አንቺ እንደምትዩ አላህ ይወስንልሽ። ሰፊ ልብን ያለሽ ይሄ ልጅ ንጉስ ነው ካልሽ ንጉስ ይሆንልሽ። ይሄ ልጅ አሚር ነው ካልሽ አሚር ይሆንልሽ። ይሄ ልጅ አላህ ፈውሶ ካልሽ አላህ ይፈውስልሽ። ቃልሽን እኔ ዱዓ ማድረገው ነገር አንደበትሽን አላህ የአውሊያዎችን አንደበት አላህ ያርግልሽ። አሜን አሜን። የአውሊያዎች አንደበት ማለት ምንድን ነው? አንድን ነገር ተናግሮ ዱዓ ብቻ አይደለም ተናግሮ የሚሆንለት የሚፈጸምለት የሚከናወንለት ነው እና ቃላቶችሽ የሚከናወኑ የሚፈጸሙ የሚሆኑ በመጠባበቅ ሆነ ቶሎ የሚፈጸሙ አላህ ያርግልሽ። በልጆች አጀብ አላህ ያብዛል። የምታሳድጊያቸው ልጆች አላህ በጤና ይፈውስልሽ። ስጋት የሚባል ነገር በልብሽ እንዳለ ከሆነ ከዛሬዋ ሰዓትና ሌሊት ጀምሮ ስጋቱን አላህ ከልቦናሽ ላይ ያጥፋልሽ። ያዘል ጀነካ
ልጆችሽ የትም ቦታ አልባሌም ይሁን ምንም ቦታ እንዳይወድቁ እንደምትፈሪ ሁሉ ልጆችሽ ይከበቡ፣ በያሲን አጥር ይቀመጡ። ያ ዘልጀላል ወልኢክራም ያ አላህ ያ ረዛቅ ያ ከሪም። ኡምራ የሚያደርጉ ኡምራ የሚያስደርጉ ሰውን የሚያሳክሙ ሰውን የሚያበሉ ሰውን የሚያጠጡ ሰውን በቸር በበጎ በደግነት እንደ ኢብራሂም አለይሂ ሰላም እንደ ዳውድ ሰውን ወዳድ የሆኑ የነቢየትን መንፈስ አላህ ይስጣቸው። ለልጆችሽ አላህ ያሳድጋቸው። በሚሰሙት በሚያዩት በሚናገሩት ሁሉ አላህ እውቀት ያርግላቸው። አላህ ብርሃን ያርግላቸው። ልጆችሽ ወደኋላ አይቅሩ። ከልጆች ወደኋላ አይቅሩ። ይራመዱ፣ ይዘርጉ። ሀገርን ይዞ የሚሮጡ ሀገርን ይዞ የሚገርም ነገር የሚያደርጉ ጂኒየን ልጆችን አላህ ያርግልሽ። ያ ዘልጀላል ወልኢክራም ያሳካልሽ፣ ያከናውልሽ። 50 ሺህ ሰጥተሻል። 50 ሺህ ቀዳዳ ይተሸፈንልሽ። 50 ሺህ ጥያቄ ይመለስልሽ። 50 ሺህ ሀሳብ ወደ መሬት አክሽን ይሁንልሽ። 50 ሺህ ቦታ አይደለም 50 ሺህ ከዛ በላይ እጥፍ 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 የሆነ በሰዎች ዘንድ አላህ ሞገስ ግንባርሽ ላይ ያድርገው። ሰዎች ግንባርሽን ሲያዩ ይውደዱሽ፣ ግንባርሽን ሲያዩ ይፍሩሽ፣ ግንባርሽን ሲያዩ ይራሩ፣ ግንባርሽን ሲያዩ ይዘኑ። ዘርግተሽ አትጪ፣ ስበሽ ባዶ አትሁኝ፣ ዘርተሽ አትድረቂ፣ ለምልሚ፣ በልጽጊ፣ ውድ ሽተቺ፣ ከፍ በይ፣ ከፍ በይ፣ ብርሃን ሁኚ፣ አብሪ፣ አንጸባርቂ፣ አድመቂ፣ ጭር አትበይ፣ ጨዋ አትበይ። በፍጹም እርጅና አያገኝሽ። በቆዳሽ ላይ እንኳን መሸብሸብ አይምጣ። ሽበት እንኳን በቅሎ ከሆነ ከዛሬ ሌሊት ጀምሮ ሌሎችን ይመለከታል። ከዛሬው ሌሊት ጀምሮ ይጥቆር። ያ ዘልጀላሊ ወልኢክራም ይጥቆር። እመር ወላሂ ያብብል። ያለ ኮስሞቲክስ በኮስሞቲክስ የተወለዱ ልጆችን አላህ ይስጥ። ያ ረቢ አላህ ያማሩ አድርሽም ተኝሽም ነቅቶ መሽቶ እንደ ዘመኑ ሴቶች ሳይሆን ሲነጋም ሲመሽም የማይለወጥ ውበት የማይለወጥ ማንነት ልቦናሽ አይቀር። ብር መጣ አልመጣ፣ ድህነት መጣ አልመጣ፣ የማይቀየር በአላህ የተማመነ በአላህ የተጠጋ ሸምበቆ ያልሆነ እንደ እብነ በረድ ጠንካራ የሆነ እምነት አለት አላህ ይስጥሽ። ሰብሩን አላህ ይስጥሽ። ጸጋውን አላህ ይስጥሽ። የመጽናናት ቃል አላህ ይስጥሽ። ፕሮፌቲክ ካውንስሌሽን አላህ ይስጥሽ። ትንቢታዊ ምክርን የምታደርጊ አላህ ያድርግሽ። ከፍ በይ። አላህ በጀነት ይሸልምሽ። ከአዱንያ ፈተና፣ ከአዱንያ ጭንቀት፣ ከአዱንያ ላብ ይጠብቅሽ። 100 ኪሎ ሜትር ሄዶ የሚለፋው ሰው አንቺ በአንድ በረራ ብቻ ሄደሽ የምታገኛ አላህ ያርግሽ። አላህ ተፋማ ያርግሽ። በፍጹም ባዶ አትሁኝ። ጭንቀቶችሽ፣ ሀሳቦችሽ፣ አካውንቶችሽ ይለምልሙ፣ ይደጉ። ዜሮ ይጨመርበት፣ ዜሮ ይባዛበት፣ ዜሮ ይጨመርበት፣ ዜሮ ይባዛበት፣ ዜሮ ይጨመርበት። ከፍ በይ፣ እደጊ። ከምቀኛ፣ ከሽረኛ፣ ከክፉ፣ ከሐሲድ፣ ከቤተሰብ ዋልገኛ፣ ከቤተሰብ ከፋፋይ ካለ መንፈስ፣ ከጓደኛ ካለ ሁሉ አላህ ይጠብቅሽ። ክብርሽን ከፍ ያርገው፣ ሞገስሽን ከፍ ያርገው። በስራ በብልጽግና አላህ ከፍ ያርግሽ። አላሁመ ሰል አሚን 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 አሚን። በጣም ማሻአላ ሃይማኖታ ዛሬ አላህ ሱብሓነሁ ወተዓላ አንደበት አመሰግናለሁ። ቆሜ ሁላ ነው የተቀበልኩት። በጣም ነው የማመሰግነው። አሚን ማለት እስኪ አቅታት ድረስ ቴንኪዩ ሃይማኖታ፣ እናመሰግናለን። እሺ ከዚህ በኋላ 100 ሺህ ሆኗል። የሃይማኖታ ዱዓ ከፈለጋችሁ በ100 ሺህ በነገራችን ላይ እናመሰግናለን። እህታችን ሮዚ ተባረኪ። እናመሰግናለን። በነገራችን ላይ የሃይማኖታን ዱዓ እርግጠኛ ሳትሆነው አሚን እንዳትሉ እሺ። ለዛ ነው እኔ እየጠበቅኩ አሚን ምለው። ምናልባት ቶሎ ቶሎ አሚን ማልልበት የራሱ ኬዝ አለኝ፣ የራሴ ኬዝ አለ። ለማንኛውም በመሀል አመሰግናለሁ ወንድም ካሊድ፣ ሰላም እደሩልኝ። በጣም ነው የማመሰግነው። ነገ ጠዋት እንትን እላለሁኝ ወንድም ካሊድ፣ እልክላለሁ በዋትሳፕ ስክሪንሾት አድርጌ። እንደዚህ ማውቃቸው አጠገቤ ያሉ የስራ ባልደረቦች አሉ። አንዳንድ ነገር ጠይቃለሁ፣ እነሱም እንዲያዋጡ። ኦኬ አሁን የምንሄደው ወደ ሙነውር ነው። ሙነውርን በትልቁ አደርገዋለሁ። ሙነውርና መሐመድ እየተጋገዛችሁ ንያ ተቀበሉልን። አባታችን ይሞርኩናል ማለት ነው። ሙነወር በትልቁ ላርግህ። ያ የመን ይመስላል።
ያ ዋብላ የምን ኮኒኝ በነገራችን አለብኝ። ስለዚህ 10 ላይ ከ26 ሲል ታቆማለህ። ከማሚ ጋር የተባበራችሁ ከስር እያጻፉለት እሱ ይጠራል። አባቶቻችን አሉ እንግዲህ እነሱን እያያችሁ እንትን በሉ። ሌሎቻችሁ ሚዩት አድርጉ። እሺ ኦኬ። ወንድሜ ተስፊሽ አመሰግናለሁ። አሁን ወደ ንያው ፕሮግራም እንሄዳለን። ነይቱ እኔ ስማችሁን ጠራችኋለሁ። ያላ ሀባይቢት ኪራም ንያ ጻፉ። እኔ ስማችሁን ጠራለሁ። ማሻአላህ ላይ ጨምርላችሁ። ያላ 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 እንደ ዙዙ ቁጭ ብሎ ከመታዘብ ፈጣሪ ጠብቀን። ያላ ታዛቢ ሆነሽ እንዳትቀሪ። ለማንኛውም መጨረሻ ታዝበሽ እሺ ታኔ ገባለሁ። አነወሪክ በሌላ አካውንቴም ቢሆን 200 ድርሃም ዘለልክ። እኔ አስገብቻለሁ ነው ካሊዲ አስገብቻለሁ። ቢስሚላ አሁን ያውን ጠራለው አድርግልኝ ጌታ ያ ረቢ አላህ መሰለኝ። አይመኒታ ዛሬ አላህ ሱብሃነሁ ወተዓላ አንደበትህን ከፍቶልሃልና አላህ ዱዓህን ይቀበልህ። ለሙራድ ዱዓ እንድታረግልኝ እፈልጋለሁ። አንድ ጊዜ ይሄንን ጨርስና ዱዓ ታረግልኛለህ ከመጨረሻ ኢንሻአላህ። እሺ እድሜና ተፈቱ። እሺ ቴንክ ዩ። አሁን ያላ ስም ጠራለው። ነይቱ እንግዲህ ወንድምም ሀሊድ የተናገረው ነገር አለ። ተስፍሽም አሁን 11ኛው ሰዓት ላይ ያለ ነው። የእናንተ ንያ ያስፈልገናል። የእናንተ መስጠት ያስፈልገናል። የላ በነገራችን ላይ ወደ ንያው ከመምጣታችሁ በፊት ዛሬ በጣም በሚገርም በኢሞ የደረሰኝ ቮይስ አንድ እህታችን እዛው ሳውዲ የምትኖር ናት እና በጣም ከከባድ አደጋ እንደው ሌላው ቀርቷለች እና በቃ ምንም ብር የለኝም ገና 2 ወሬ ነው ከኢትዮጵያ ከሄድኩ እና ደሞዝም አልበላሁም እዳ አለብኝና ምን አደርጋለሁ? ለዚህ በቃ ምን ማድረግ እችላለሁ ብላ በቃ ቁጭ ብያለች። ሁሌ ስትቀመጡ 40 ቀን አለሁኝ አለች። ታብታብ እያደረኩኝ አለች። ከስር ሆኜ ታብታብ አደርጋለሁ አለች እና ከዛ በቃ በዚህ እንኳን ብዬ ይሄንን እየሰጠው እንደሆነ አውቄ ነው በዛ ማደርገው አለች። እንደዛ አድርጌ በጣም ከባድ አደጋ ደረሳለች። በጣም ብዙ ሰው ተጎድቶ አለች። አፈር እንኳን አልነካኝም አለች እና ጭንቅላቴን ቀጥታ የወሰድኩት ከዚህ ጋር ነው አለች። በቃ እና ያቺ ታብታባ ናት ያደነችኝ እያልኩኝ ለራሴ አለች በቃ ነገር ያለው እና ይሄንን ንገርልኝ ብላለች። እና ምን ያህል እንኳን ጭራሽ ደግሞ ሰደቃ ያደረጋችሁ ትንሿም ሰደቃ ትንሿም ንያ ትልቅ ነገር አላት። ወላሂ እኔ በጣም በቃ ቮይሱም ከፍቼ እዚኛው ስልክ ላይ ስላለ ነው ባሰማችሁ እንደዚህ ነው እንትን ያለችው እና ስለዚህ ወንድሞች እህቶች ለማድረግ መልሰን ራሱ አላህ የሚከፍለን። ቢስሚላ በእህታችን ጀሞነኝ የረሱል ናፋቂ ተጀምሯል። እኔ 500 ድርሃም ገቢ አድርጌያለሁ እያለች ነው። አድርጌያለሁ ነው አዲስ ገቢ መስሎኝ ነበር። ኢንሻአላህ አላህ ይጨምርልሽ፣ አላህ ይስጥሽ። አሁን ግን የምፈልገው አዲስ ንያ 719 ሰው ይታየኛል። ነይቱልን ቢስሚላ በቀላሉ ማለት ነው። በተሰጠኝ 10 ደቂቃ ውስጥ 200 ሺህ ብር ማግኘት መቻል አለብን። የላ ሀባይቢ የላ ቢስሚላ። የማን ስም ነው? ነገራችን ላይ ሚናወር ያው ሶሪ በመሀል ሳቋረጥ የተስፍም ሽም እኔንም ብለው የሚመጡ ከሳውዲ ውጭ ያሉ እንግዶችም ስላሉ እነሱንም በቃ እነሱንም ጭምር በማል እነሱንም ጭምር አስነይት። ሮዛ አካውንት ብላለች። ለሮዛ አካውንቱን ወንድም ካሊድ ጻፍላት። እህታችን ሀያት በወጣ ይተካ ትለናለች። 50 ዩሮ እህታችን ሀያት እንግዲህ ከወንድም ሀሊድ አፍኔ የነጠቀችው። አዎ ዶላሮች ዩሮዎች ናችሁ እናንተ እናውቃለን። እሴት አላችሁ ዶላሮች ዩሮዎች ጠብ እያደረጋችሁልን። የላ ሀባይቢል ኪራም የላ ዶላር ዩሮ ድርሃም ሪያል የኩዌት ብር ደግሞ ምን ነበር? የላ ሀባይቢ ዲናር ራንድ ደቡብ አፍሪካዎች ናቸው። ራንድ አይተናል። ዲናር ብዙም አላየንም። ኩዌቶች አተሳተፉም እንዴ? ያላ በነገራችን ላይ ቅድም ለመናገር እንደሞከርኩት ወላሂ ትልቅ ሀይር ስራ ትልቅ ማለት ነው። ወንድም አሊድ ቅድም ሲናገር ነበር። ሀታ እሺ ብርኮን አቋርጣለሁ ቃላቴ 2,000 ብር እርዳታዬ ከላይ ነው ትላለች። 2,000 ብር በአካውንቱ ላክልኝ እያለች ነው። እርዳታዬ ከላይ ነው 2,000 ብር። አላሁ አክበር። በወጣ ይተካ። ፈጣሪ ይስጥሽ፣ አላህ ይስጥሽ፣ አላህ ይጨምርልሽ፣ በሰላም ለሀገርሽ ያብቃሽ። ያላ ሀባይቢ ያላ ኦኬ
يلا ايش አዲስ ንያ ነው የምንፈልገው። አዲስ ንያ ቤተሰብ እኔ ትላለች 3000 አቡሽም እሺ ማን የሚለው አብሳላት ትላለች 3000 እሺ አብሳላት ትላለች አይቻለሁ እኔ አስገብቻለሁ። እሺ 200 ዲናር አስገብቻለሁ ነው። እሺ መርሃባ ቀጥል ወንድም አለም። አብሳላት ትለናለች እህታችን 3000 ብር። አብሳላት እንግዲህ 3000 የኸይር በሮች ይከፈቱልሽ፣ 3000 ቀዳዳዎችን ይደፈኑልሽ በዚህ ሰበብ አድርጉ ያ ረቢ። ያላ እሺ 3000 ብር እህታችን አብሳላት 3000 ብር። እሺ ማንንም አልፈልግም ሰላም አስገቡኝ ትላለች። እሺ ፎዚያ ነው 200 ሪያል ይያለው ጧት እኔ እየተጨው ጧት 200 ሪያል ማሻአላ ፎዚያ። እሺ ስራ ነው ብላለች። አላህ ሱብሓነሁ ወተዓላ ጥሩውን ስራ የሚጠቅምሽን ማርሞችሽ አሰሪዎችሽ ያዝኑልሽን ስራ አላህ ሱብሓነሁ ወተዓላ ይቅጠምሽ። ድካምሽን አላህ ቀለል ያድርግልሽ። ሰብር አድርጊ አብሽር። ባል 3000 ውዶቼ ወንድሜ ኩፍር ላይ ነው ያለው። 3000 ብር ማለት ወንድሜ ላይ ያለው እደውልሃለሁ ብላችሁ እስቲ አንብቡ። አመለጠኝ ነኝ ማሚ አንብቡ። እሺ ላችሁ ወደ ቤተሰብ እንዲመለስ ዱዓ አድርጉልኝ፣ እንዲሁም እንዲሰጠኝ ዱዓ አድርጉልኝ ብላለች። እሺ አላህ ሱብሓነሁ ወተዓላ ሂዳያውን ለወንድምሽ አላህ ይለግስልሽ፣ ወደ ቤተሰቡ እንዲመለስ ለቤተሰቡ የሚያዝል ልብን ቀልብን አላህ ሱብሓነሁ ወተዓላ ይስጠው። ያንቺንም ጤና አላህ ሱብሓነሁ ሙሉ አፊያሽን አላህ ያድርግልሽ፣ በሽታሽን አላህ ያንሳልሽ፣ እፎ የምትይበትን ጊዜ አላህ ሱብሓነሁ ቅርብ አላህ ያድርግልሽ። እሺ 676 ሰዎች ትታኛላችሁ። እስቲ ሁላችሁም ማለት ነው 100 ብር ነው ይዩት። እስቲ ሁላችሁ የ100 ብር ቻሌንጅ እስቲ እንውሰድ። እስቲ 100 ብር ለኛ ቀላል ነው አይደል? እሺ ከኔ እንጀምር። እሺ መሐመድ ኑር ኢንሻአላህ 5000 የኢትዮጵያ ያለ ነው። ምን ነው 5000 የኢትዮጵያ መሐመድ ኑር አላህ ይስጥህ በወጣ የተካ አላህ ስምህ ኑር አላህ ያድርግህ። እስቲ 100 ጻፉልኝ። ከኔ እንጀምርና እስቲ የ100 ብር ቻሌንጅ እስቲ ዛሬ የ100 ብር ቻሌንጅ እናደርግ። 600 ምናምን ሰው ከሆነ የ100 ብር ቻሌንጅ ብዙ ብር ማግኘት እንችላለን። የላ ሀባይቢ የላ ኢንሻአላህ አንዱ ፖዚያኒ 200 ያደረገችው 200 ሪያል የላ 200 ሪያል ፎዚያ። እሺ 5000 የኢትዮጵያ አብዲ ለ500 የኢትዮጵያ አብዲ ሶሪ 500 የኢትዮጵያ አብዲ 500 አይደል? 500 ነው። ልክ ነው። እሺ 300 ብር ዩዘር። እሺ እንደዚህ ሲጽፉት ምነወር የምን ሀገር ብር እንደሆነ አብረው ይጻፉልን። የምን ሀገር ብር ነው? እሺ ሂኩ ኢንሻአላህ 200 ድርሃም። ዱባዮች በድርሃም 100 ድርሃም 50 ድርሃም እጻፉልን ሀባይቢ። ቻሌንጁን እስቲ እንውሰድ ያላ። እሺ 3000 ብር የኢትዮጵያ ማህደር በወጣ የተካ 3000 የኢትዮጵያ ማህደር እህታችን 3000 የኢትዮጵያ ያላ። ነጅሙ 300 ምንድን ነው? ነጅሙ 300 ምን? እሺ አላሁ አክበር። እኔ 300 ሪያል አላሁ አክበር። ያስሚን 50 ዶላር ስጠራ ደስ ይለኛል። በቃ ለምን እንደሆነ አላውቅም። 50 ዶላር ያስሚን። እሺ 150 ሪያል እኔና ጓደኛዬ ሀውለት 150 ሪያል እኔና ጓደኛዬ ሀውለት። አንቺንም ጓደኛሽንም ቦታ የተካ አላህ ይስጣችሁ። ከእነዚህ አይነት ችግር ፈጣሪ ይጠብቃችሁ። የላ ባይቢ የላ እሺ ችግር አለባችሁ በስራ አታነቡም። አካውንት ጻፉ ላተታችን ችግራችን እየነገረችን ነው። ሊነጋ ሲል ይጨልማል። እሺ የላ ባይቢ የላ እኔ አሞሹ ብዙ ይጽፋል ብዬ አስቀምጥ ሰው አለ አስገቡኝ የሚል ሰው አለ። 300 የኢትዮጵያ 300 የኢትዮጵያ ያላ እኔ ትላለች 150 ሪያል አብዲ የረሱል ወዳጅ ይላል። 150 ሪያል አብዲ የረሱል ወዳጅ ታችን አላህ ነጃ ይበላት። እኔ 150 ሪያል አስገባላታል። አብዲ አላህ ቦታ ይተካ አላህ ይስጣ። 500 ትላለች። 500 ከድጃ
ብር 500 ሴተኛዋ ነኝ ከባህር ማዶ ትናንትና 1200 አስገብቻለሁ። ነገ ደግሞ አስገባለሁ 6000 ብር። አላሁ አክበር 6000 ብር አስገባል። ፎዚያ ፈሩዛ ነው የሚለው ፈሩዛ 300 ምንድን ፌሩዛ አይደለም። ፌሩዛ ቢሆን ነበር ትክክል አይደለም። ፈሩዛ ነው የሚለው። ለማንኛውም 300 ምንድን ነው? 300 ምንድን ነው? እታችን 300 ምንድን ነው? እኔ ጓደኛዬ 200 ሪያል በሰላም ትጣልን። ሌላ እህታችን ዘይነብ፣ በነገራችን ላይ ዘይነብ ዛሬ የምትነይተው ለሶስተኛ ጊዜ ሚነወር አስቸኳይ 12000 ብር የሚለው ሚነወር አስቸኳይ 12000 ብር አንብቢልኛ። እኔ እኮ አንብቢልኝ ስልኬ ተቁራ በጣም አካውንቱን ስጡኝ ነገ አስገባለሁ ለምትሉ አካውንቱ የኢትዮጵያ ንግድ ባንክ 1000 አትቸኩል 12000 ነው የሚለው አሌክስ እንኳንም በቁጣ ያው ሰው አይደለው ሳታት አለው የላ ባይ ወሳህ ሰው ነክ ምን ነው ፍጹም ነኝ አልሽ። እሺ አካውንቱን ስጡኝ ነገ አስገባለሁ የምትሉ የጁጁ አካውንቱን እየጻፈች ነው። የላ ሀባይቢ አካውንት ለምትሉታችን ያለላችሁ ቻሌንጁን የላ ሀባይቢ የላ እሺ ሀያት ነስሮ ኢንሻአላህ 500 ኢትዮጵያ ብር እያለች ነው። ወላሂ ነይት ሰደቃ ቢጨምር እንጂ አይቀንስም ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። እኔ በፍልስጤም ስም 500 ሪያል ነይቻለሁ አለች። እኔ በፍልስጤም ስም 500 ሪያል። አላሁ አክበር። አላህ ፍልስጤሞችን አላህ ሱብሓነሁ ወተዓላ ፍልስጤሞችን ያንቺን ሰደቃ ተቀብሎ ነጃ አላህ ያውጣቸው። ዟሊሞችን አላህ ይበቀላቸው። የህፃናትን ሞት አላህ በቃ አላህ ይበል። በመላው ዓለም የሚንገላቱ የሚሰቃዩ በጦርነት የሚሞቱ ሰዎችን በቃ ብሎ ሰላሙን አላህ ይስጠን። በረካውኝ በወጣ አላህ ይጠቅ። ለምስኪኖች ለተበደሉ ሰዎች የምትቆሚ የምታስታውሽ አላህ ያድርግሽ እህታችን። እናመሰግናለን። እሺ ያላ ሂክማ እሺ የላ ሀባይቢ እሺ 5000 አስገብቻለሁ ነው የሚለው። ይፈጥናል እኮ ኮሜንቱ ነው ጋር አስገብቻለሁ ማሜ ነው ያስገቡ ነው። አሁን ወዲያው ተባረክ። ቴንክ ዩ ያየረኝ እሺ ታብታብ ኦኬ እሺ ኦልሬዲ በማል የገባንበትንም ተጠቅሟል። እናመሰግናለን። እሺ ሌሎቻችሁ ሚውት አድርጉ። ፌሩዝ 3000 የኢትዮጵያ አስገባለሁ ብላናለች። እናመሰግናለን። ሌሎችም እሺ ዙም ባለፈው 10000 አስገብቻለሁ። አሁን 3000 ጨምሬያለሁ። የሚያስጨንቀኝ ዝገት ያለብኝ አድርጉልኝ፣ የሚያስጨንቀኝን ነገር አላህ ያንሳልኝ፣ ዱዓ አድርጉልኝ ብላለች። በውስጥ ዱዓ አድርግላት። መርሃባ እሺ ኦኬ አሁን በመሀል ደግሞ ገስት ላይ እናስገባለን። ዩዘር ሰላም ነው። 10 ደቂቃ ደግሞ ገስት እያስገባው እንትላለን። ሰላም ነው። እንዴት ነሽ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነሽ እህቴ? አለን ሁሉ ሰላም። ማልፈለት ዳላሉ በቃ ጊፍት ሰጥቼው በቀደም መልሶ ከፍያዋል። በነገራችን ኮፍያ ቢኖርህ አሪፍ ነው። የምር ያምርባል። ቴክሳስ ትሰሚያለሽ? ቆይ ስማ፣ ስልጥኛ ትሰማለህ አይደል? ሙነወር ሚውትህን አንሳ። በስልጥኛ ማውራት ፈልጋ ነው። ሚውትን አንሳ እና እናግራት። አይነ ኮኔ ባዶን ፈያንሽ Bamishe mateessum babarusee mateessum motoriyaan yashihu babarusee mumsal bamishe mateessu asunneet bamay gabaataat Allah jannatul firdaus sallallahu alayhi wasallam nan yashu lahi qadan yashu gabashihu laylana malaha basala tiwadeetan taabut indashallah hadbadeet يعني بلغ السلام الله
فرجيت لما وقريت تعبت عند الشلات بديت. اوكي ያው ሲሆን መተርክ ይችላል ምንወር ኦሬዲ ሰምቻለሁ ይሄንን ያለችውን ነገር ሰምቻለሁ ፍንጩንም ቢሆን በኔ ስም ሆነ 100 አለች በሆነ ሰው ስም 50 አለች ታችን ሌላን ከስር ያስፈታልን እኔም ዱዓ አድርጉልኝ የሆነ ሰው ደግሞ የሆነ ነገር ሆኗል ዱዓ አድርጉልኝ የሚል ነገር ተናግራለች አይደል ያ በጣም ጎበዝ ነህ እሺ ምንድነው በኬፕ ሆናል እሺ ኤኒያውስ ለማንኛውም ዱዓ አድርጉልኝ ከዛ ቤት ብር አስገብቻለሁ አሁን በእናትና በአባቴ ስም 150 100 ብላለች ከዛ ቤትም አስገብቻለሁ እታችን ሌላ በሰላም ትውጣ እንዲሁም ደግሞ ማለት ነው እናቴን ዱዓ አድርጉላት ሞታለች ነው ያለችው ካልተሳሳትኩኝ ላ የባሌ እህት ሞታለች የባሌ እህት ሶሪ በዋገብታ ሞታለች ዱዓ አድርጉላት አባቴን ደግሞ ያመዋል ዱዓ አድርጉልኝ ያላ ብዙ ማርኛ ስለማልችል አብሽር አራ ቀላል ነገር አይደለም እያወቅን ያለ ነው ዘንድሮ እስኪ አባታችን ዱዓ አድርጉላት